እባክህ እርግጠኛ ነህ? ማንን? ኧረ እባክህ ምን እያደረጋት ነበር? ሶስት ጊዜ እየጮክ ለመጨረሻ ጊዜ ክብር አለ። በጣም ብዙ ክብር ለኢየሱስ። ደህና ነሽ? ከማን ጋር ነው የመጣችው? ከአባቴ ጋር። የት ነው ያለው? ጉባኤ ውስጥ ነው? የት ነው የመጣችው? እኔን ያመኛል። ትምህርቴን በቃ አሁን እየቀነስኩ ነው። አላውቅም። በብዙ ይፈታተን ነበር። ግሪን ያመኝ ነበር። ሚኒስትሪ ፈተና አካባቢ በጣም ግሪን ያመኝ ነበር እና ዛሬ እዚህ ወጥቼ ተፈውሻለሁ እና ፕሮፌትን ደግሞ በጣም ማመስገን እፈልጋለሁ። ሁላችሁም ደግሞ ካላችሁበት አጋንንት ስራ ለመውጣት እዚህ ወጣችሁ ፕሮፌት እንድትጸልዩላችሁ ጋብዝ። ሰይፈ ሱፋ እባላለሁ። የመጣሁት በቀራኒዮ አካባቢ ነው። ልጄ የአጋንንት ስርዓት እንዳለባት አላውቅም ነበረ። ግን አንዳንድ የሆነ በማያቸው አክቷ የሆነ ምንድን ነው እንላለን ከእናቷም ጭምር ማለት ነው። አሁን ልትፈተን ነገ ጠዋት ነው ሲባል እግሯ የተያዘበት ሁኔታና የሚያስለቅሳት ሁኔታ ነበረ። እንደውም ጸልየን ምን ብለን ዘይት ምናምን ነበረ እሱን ቀባብተን ምን ብለን ኖርማል ሆና ከዛ በኋላ ያተፈተናለች ጌታ ረድቷት እና እግዚአብሔር ነፃ ስላወጣት ከምንም በላይ ፈጣሪን አመሰግናለሁ። በመቀጠል ደግሞ ነቢይ እዩ ጩፋን ዘመኑን እግዚአብሔር ይባርክ። ሌሎቹም ከእንደዚህ አይነት ስርዓት የታሰሩ ሰዎች ወደዚህ ቢመጡ መፍትሄ ያለ ነው ምለው እና እንዲመጡ ፊትን አረጋለሁ። ኑ እግዚአብሔር ይፈታል። እዚህ ጋር የብዙዎች ስራ ሲፈታ ታያላችሁ እንጂ እንደሚወራው አይደለም። የተለያዩ ነገሮችን እንደሚያወሩት አይደለም። እዚህ ጋር ግን እውነተኛ ጌታ አለ ነው። ኑ ነው ምለው። የሚያምን ሰው ካለ ዛሬ ድግምትና መተት የሚዋረድበት ቀን ነው። ጨለማና ጭንገፋ የሚዋረድበት ቀን ነው። አጋንንታዊ ኃይል የሚዋረድበት ቀን ነው። ቤተሰብን የምታቆሳቁል አንተ አጋንንታዊ ኃይል በኃይል እየጮክ ወደ ጥልቅ ሂድ። በኃይል አለ። ሁለት የመጨረሻ ክብር አለ ለኢየሱስ። ከማን ጋር ነው የመጣሽ? ከወንድሜ ጋር። ወንድምሽ እዚህ ነው? አዎ። ማነው ወደዚህ እንድትመጪ የላከሽ? እናቴ። ምን ብላ? ሂጂ። አንቺስ ምን አልሽ? አልሄድም አልሽ? ወንድሜ እስኪ ና። እሷ ቦንጋ ገና ትናንትና ወዲያ ነው የመጣችው። እዚህ ቸርች ፕሮግራም ሰማ ነበር። ከዛ እሑድ ፕሮግራም ኮንፍራንስ አለ ምናምን ሲባል እሷ ምን ያለች እኛ ኦርቶዶክስ ነን ኦርቶዶክስ ነን በእኛ እሷም እንደዛ ነው። ከዛ እዚህ ደወልኩና ዛሬ ቸርች ሂጂና እዛ በተገኘው ቸርች ጌታን ተቀበል፣ ከዛ በኋላ እኔ ጋር ነኝና እኔ ይዤሽ እሄዳለሁ ልጁ ጋር ከኦርቶዶክስ ወጥቶ ወደ ጌታ የገባ በቤተሰብ ይገለላል። ከዛ በኋላ
ቤተሰብ ጠቅላላ በጠንቋይ ውስጥ ነው ያለ። እኔ በመከላከያ ሰራዊት ስር ነኝ ያለው። ግዳይ ሲሄድ እሷ 10ኛ ክፍል ፈተና ከ8ኛ ክፍል ጀምሮ ትምህርቷን ተምራ አታውቅም። ያዙራታል፣ ምን ይላታል። ከዛ ብዙ ነገር በእሷ የተነሳ እሷ ስትታመም ማዘርም ጉዳት ትባላለች፣ ምን ትባላለች፣ ብዙ ነገር ተብሏል በእሷ የተነሳ ማለት ነው። እኔ እዚህ ጋር መጥቼ ብዙ ጊዜ ጌታ እንደተቀበልኩ ብዙ ጊዜ ትምህርት ተምሬ እሄዳለሁ፣ እዚህ ቁጭ ብዬ ማለት ነው። ከዛ ትምህርት ተምሬ እሄዳለሁ። ጓደኛዬ በጌታ ስም እሷ ናት ይሄ ሁሉ ነገር ያመጣችው ማለት ነው። ዘይት ወስዳ ተቀባ ምን ትላለች፣ እኔ ስተኛ ምስል አመታ ትቀባለች። ከዛ ጓደኛዬ በተለይ ስለአንተ ብዙ ጊዜ ትጣላለች ከሰው ጋር ማለት ነው። እኔ ጋር በስልክም እኔ በፊትም አሁን ይቅርታ አለ በዚህ ማለት ነው። በፊትም እኔ በዩቲዩብ በምናምን ሌላ ነገር ሳወራ ነበር። አዎ ስለአንተ ማለት ነው ጥሩ ያልሆነ ነገር አሁን ይቅርታ ጠይቃለሁ። ሁላችንም ኦርቶዶክስ ነን። እኔም በእርግጥ ጌታ ተቀበልኩ ዛሬ አምኜ ተንበርክኬ እቀበላለሁ ጌታ ማለት ነው። ኢያኢሮስ ወደ ኢየሱስ መምጣት አልፈለገም። ቤት ውስጥ ያለው ችግር ነው ያስገደደው። ሳይወዱ የመጡ ሰዎች አሉ ብያለሁ። ሳይወዱ ተገደው የመጡ ሰዎች ጌታን ትቀበላላችሁ? እኔ ጌታን እቀበላለሁ። አባቴም ራሱ እቀበላለሁ። እኔ አምኜ እቀበላለሁ። ያልተስተካከለ በቃ ሁሉም ነገር ተበላሸ። ከመኪና ተገልብጦ ጭንቅላቱ እንዳለ ባዶ ብረት ነው። በዛ የተነሳ ማለት ነው ሁሉም በቃ ቤተሰብ እናቴም 2 እግሯ ሽባው ነው። ቤት ነው ሁሉም ነገር እናቴ ጋር ደውዬ በቃ እዩ ጋር ትሄድና ለሳ ደብቃ እዩ ጋር ነው አንተ ውሰዳት ብላ ደብቃ ያለች ማለት ነው ወደ እኔ ማለት ነው። ስለዚህ በቃ በጣም ቤታችን በቃ እንዳለ ድንፋት ሁሉም ነገር ማለት ተበታትነን ያለነው ምንም ነገር ሰላም የለም። ኢየሱስ ገባ፣ ከሱ ጋር ኢየሱስ ይገባል። እኔ የምለው ከኔ ጋር ነው ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ለአንተ ሰጥቻለሁ። አንተ ጌታ እንደሆን በልቤ አምናለሁ፣ በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ እመሰክራለሁ። ስምህን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርጌ ስለተቀበልከኝ አመሰግናለሁ። አመሰግናለሁ። አሜን።